ቢዝነስ መጀመር ከፈለገ ማወቅ ያለበት ነገሮች አሉ። ምንም አይነት ንግድ መነገድ ትችላለህ፣ ግን ቅድመ ዝግጅቶች አሉ። ንግዱን ከመጀመሪያ በፊት ቢዝነስ ከመክፈት በፊት ላይሰንስ ከማውጣት በፊት ምንድነው ማድረግ ያለብኝ፣ ከየት ነው መጀመር ያለብኝ ብሎ ያን ማወቅ ያለበት ነገር አለ። እነዛን ፖይንቶች ላይ ነው ማውራ ዛሬ። ማንም ነጋዴ ምንም ነግጂ ከትንሹ እስከ ትልቁ ከፒኤልሲ ወይም ደግሞ የግልም ቢሆን የድርጅትም ቢሆን ቅድመ ዝግጅቶች ያስፈልጋሉ። ንግድ ከመክፈታችን በፊት የምንሰራ ነገር ከመወሰናችን በፊት ወይም ደግሞ ቢዝነስ ውስጥ ከመግባታችን በፊት ቅድመ ዝግጅቶች። ማንም ሰው ይሄን ሳያውቅ ቢዝነስ መጀመር የለበትም። የመጀመሪያው አንደኛው ምንድነው? ማንም ሰው ቢዝነስ ለመክፈት የፈለገውን ነገር ችግር ያለበት ነገር መሆን አለበት። የሆነ መፍትሄ ማምጣት መቻል አለበት ማለት ነው። ለምሳሌ አንድ ሰው ሰፈር ላይ ጫማ ለመስፋት ሊሆን ይችላል፣ ወይም ደግሞ ሬስቶራንት ለመክፈት ሊሆን ይችላል፣ ወይም ደግሞ ምግብ ቤት ለመክፈት ሊሆን ይችላል፣ ወይም ደግሞ ፋርማሲ ለመክፈት ሊሆን ይችላል። ያን ከማድረጉ በፊት ሰፈሩ ላይ ምን አይነት ሰዎች ናቸው ያሉት፣ ይጠቀማሉ ወይስ አይጠቀሙም የሚለውን ነገር ማለት አለበት ማለት ነው። ምክንያቱም የሰፈሩ ሶሉሽን የማንሆን ከሆነ ሰፈሩ ላይ ፕሮብሌም ከሌለ ቢዝነስ የለም ማለት ነው። ቢዝነስ ወይም ደግሞ ንግድ የምንነግደው የችግሩ መፍትሄ ለማለት ነው። አትራፊ የምንሆነው ያን ስናደርግ ነው። አንዱ ማወቅ ያለበት አንድ ቢዝነስማን አንዱ ይሄ ነው። ማንም ሰው የችግሩ መፍትሄ ነው እንጂ ቢዝነስ ለመክፈት አሁን ቢዝነስ የምንከፍተው ሞባይል ለምን ነው የምንገዛው? ሞባይል የምንገዛው ለመደወል ነው። መፍትሄ አለው ማለት ሞባይል የሚመጣ ሰው ለመደወል ስለሚገዛ ነው። ምግብ ለምን እንበላለን? ስለምንበላ ነው። ነገር ግን ሌላ ምግብ ቤት እዛ ጋር ካለ ወይም ደግሞ ምግብ ተፈላጊ ካልሆነ እዛ ሰፈር ላይ ወይም ሞባይል ተፈላጊ ከሆነ ወይም ደግሞ ጊዜው ያለፈበት ቢዝነስም መሆን የለበትም ማለት ነው። ስለዚህ ተፈላጊው መሆኑ ያ ችግር መኖሩ ማለት የሚፈልጉትን ነገር ማጣታቸውን መረዳት አለብን። አንዱ ፖይንት ይቺ ነች። ሁለተኛ ፖይንት ምንድነው? ከስተመራችን ማን ነው? የኛ ደንበኛ ማን ነው የሚለው። ሁለተኛ ፖይንታችን ደንበኛችን ማን ነው? ደንበኛችን ወይም ከስተመራችን ማን እንደሆነ መታወቅ አለበት። ምክንያቱም እኛ ዝም ብለን ሰፈራችን የማይመጥን ተፈላጊነት የሌላ ነገር መክፈት የለብንም። ምክንያቱም እኛ ሰፈር ላይ አሁን ለምሳሌ አቅማቸው ያን ብዙ መግዛት የማይችል አቅም ሰፈር ላይ ሆነ ሌጀሪ የሆነ ነገር በጣም ውድ የሆነ ነገር መክፈት የለብንም። ሌጀሪ ቦታ ላይ ደግሞ ቢዝነስ ጀምረን ሰፈሩን የማይመጥን መሆን የለበትም ማለት ነው። ስለዚህ ከስተመሮቻችን ወይም ደግሞ ሰፈሩ ላይ ቢዝነስ ከመጀመራችን በፊት እዚህ ሰፈር ላይ ወይም የምንከፍትበት ቦታ ላይ ሰዎቹ ወይም ከስተመሮቻችን ምን አይነት ይፈልጋሉ፣ አቅማቸውስ ምን አይነት ነው የሚል ነገር መጠናት አለበት። ምክንያቱም ሰፈሩን የሚመጥን መሆን አለበት። ደረጃው ከፍ ሊል ይችላል፣ ዝቅ ሊል ይችላል፣ የሚመጥን መሆን አለበት ማለት ነው። ስለዚህ ፖይንት ስንል የኛ ካፒታል ምን አይነት ነው? የሆነ ቢዝነስ ለመክፈት ብለን ምን አይነት ቢዝነስ እንከፍታለን ብለን ከወሰንን ካፒታላችን ስንት እንደሆነ መታወቅ አለበት። ካፒታላችን ስንት ነው? ስንት ብር ነው አለ? ያ ብር ደግሞ ምን ያህል ይገዛል? ለምን ያህል ጊዜስ ማስቀጠል ይችላል? ምን ያህልስ ብራችን ማድረግ ይችላል? የምንፈልገው ቦታ ላይ መክፈት ይችላል ወይ? ስለዚህ ካፒታላችን መታወቅ አለበት። ይሄ ሶስተኛ ፖይንት ነው። ሶስተኛ ፖይንት ይሄ ነው። ካፒታላችን መታወቅ አለበት። ሶስተኛ ፖይንታችን ምንድነው? አራተኛ ፖይንታችን ደግሞ ምንድነው? እኛ ቢዝነሳችን ስንከፍት ኮስት። አራተኛ ፖይንታችን ምንድነው? ቢዝነሱን ስንከፍት አንድ ቢዝነስ ሲከፈት ወጪያችን እንዴት ኮንትሮል ማድረግ እንዳለብን ማሰብ ወይም ደግሞ ማስቀመጥ አለብን፣ መወሰን አለብን። ምክንያቱም ያለነው ብር
ዝም ብሎ ብሩን ወጪ ብቻ የምናወጣ ከሆነ ወጪ ብቻ እያወጣን ብራችን መጨረስ የለብንም። ምክንያቱም በኋላ ለማንቀሳቀስ ሊከብደን ይችላል። ለምሳሌ አንድ ቢዝነስ ስንጀምር አንድ ቢዝነስ ስንጀምር ብር ኪሳችን ውስጥ መኖር አለበት። ምክንያቱም አላስፈላጊ የሆኑ ነገሮች ልንገዛ እንችላለን በአንድ ላይ። ምክንያቱም ቢዝነስ ከመክፈታችን በፊት የምናስበውና ቢዝነስ ውስጥ ከገባነው በኋላ የሚሆነው የተለያየ ነውና፣ ለምሳሌ አንድ ሰው በጣም ብዙ አይነት ነገር ገዝቶ በአንድ ላይ አስቀምጦ ለመሸጥ ምናምን ሊሞክር ይችላል። አንዳንዱ ተፈላጊ ሊሆን ይችላል። አንዳንዱ ደግሞ 2 ዓመት 1 ዓመት ሊቀመጥብን ይችላል። በሚቀመጥበት ጊዜ ወይም ኤክስፓርድ ሊሆን ይችላል ወይም ደግሞ የሚበላሽ ነገር ማለት ኤክስፓርድ ሊሆን ይችላል፣ የሚበላሽ ነገር ሊሆን ይችላል። ጭራሹኑ ዋጋውን ሊቀንስ ሊሆን ይችላል። ተፈላጊነቱ ሊያልፍበት ይችላል ማለት ነው። ስለዚህ ምንድነው ወጪያችን ኮንትሮል ማድረግ መቻል አለብን። በሌላ በኩል ደግሞ ልክ ቢዝነሳችን እንደከፈተን የሰራተኛ ወጪ መቀነስ መቻል አለብን። ምክንያቱም የሰራተኛ ወጪ አሁን ለምሳሌ አሁን የምንሰራበት ስራ እንደሚወስን ሁሉ እኛ የምንሰራው ስራ ወይም መክፈት የፈለግነው ስራ ቢዝነስ እኛ ብናይ በጣም ጥሩ ነው። ስለዚህ እኛ የ2 ሰራተኛ ወይም ደግሞ የ3 ሰራተኛ ቦታ ከቨር ማድረግ መቻል አለብን። እሱ ራሱ ቢዝነሳችን መስመር እስኪይዝ ድረስ ምን ያደርግልናል ማለት ነው? ኮስታችን ይቀንስልናል፣ ወጪያችን ከቨር ያደርግልናል ማለት ነው። እሱ በዛ መንገድ ማሰብ ይቻላል። ይሄ 4ኛ ነው። ወደ 5ኛው ስንሄድ 5ኛ ደግሞ ምንድነው እንግዲህ ከመጀመሪያው እንደተናገርኩ ርዕሳችን ላይ እንደተናገርኩ ከመጀመሪያው ቢዝነስ ላይ እኔ ቢዝነስ ሲከፍት የተሻለ ለማድረግ ነው የምከፍተው። እንደ ሰፈር ላይ አንድ ሰው ሆቴል ሲከፍት ወይም ደግሞ ልብስ ቤት ሲከፍት ወይም ደግሞ ክሊኒክ ሊሆን ይችላል፣ የተለያዩ ነገር ልትከፍት ትችላለህ። ከሌላ ቦታ የተሻለ መሆን መቻል አለበት። ሰው እኛም መምረጥ ያለበት በአንድ ነገር መሆን አለበት። ወይም ዋጋችን የሚቀንስ መሆን አለበት፣ ወይም ደግሞ ፍጥነት ያለብን ሰዎች መሆን አለብን። በጣም በቶሎ የምናስተናግዳቸው መሆን መቻል አለበት። ወይም ደግሞ ትረስትድ ታማኝ መሆን አለብን። ወይም ደግሞ ጥሩ ሎኬሽን ላይ መክፈት አለብን ቢዝነሳችን። ጥሩ ቦታ ላይ ለመኪና ለምን ጥሩ የሆነ በቃ በአንዱ እኛ ተመራጭ መሆን አለብን። ስለበለዚያ በሁሉም ነገር ወደ ታች ጥሩ ያልሆነ ከሌላው በጣም ያነሳ ከሆነ ሰው አይመርጠንም ማለት ነው። ቢዝነሳችን አደጋ ላይ ሊወድቅ ይችላል ማለት ነው። ከመጀመሪያው አስበን መክፈት ያለብን አንዱ ለዛ ነው። ምክንያቱም አንዳንድ ሰው ዝም ብሎ ቢዝነስ ብቻ ሊከፍቱ ይችላል። ቢዝነስ የምንከፍተው ቢዝነስ ማለት ምንድነው? ወይም ንግድ ማለት ምንድነው? ተወዳዳሪ ማድረግ ነው። ተወዳድረን ከሌላ አሸንፈን ትርፋማ መሆን ነው። ቢዝነስ ብዙ ሰው ቢዝነስ ይነግዳል፣ ብዙ ነጋዴ አለ። ከነሱ ጋር ነው የምትወዳደረው ነው። በአንድ ነገር ከተቻለ በሁሉም ነገር የተሻለ ማድረግ መቻል፣ ካልተቻለ ደግሞ በአንድ ነገር በሁለት ነገር ከሌላው የተሻለ መሆን መቻል አለበት። ሰው እሱን መታሰብ አለበት ማለት ነው። ቢዝነስ ከመጀመራችን በፊት እሱን እያሰብን ሎኬሽናችን ወይም ደግሞ የምናደርገው ነገር በዚህ አንፃር ማለት አለብን ማለት ነው። ወደ 6ኛ ስናልፍ 6ኛ ደግሞ ምንድነው? ሌጋል መሆን አለበት፣ ህጋዊ መሆን አለበት። ህጋዊ ማለት አንድ ሰው ቢዝነስ ለመክፈት ወይም ቢዝነስ ራን ለማድረግ የተለያዩ መስፈርቶች ሊኖሩ ይችላሉ። ለምሳሌ ላይሰንስ ሊያስፈልግ ይችላል፣ ንግድ ፍቃድ፣ የባንክ አካውንት ሊያስፈልግ ይችላል። ያ የመሳሰሉት ስራው ላይ እውቅና ሊኖረን ሊገባ ሊሆን ይችላል። እንደ ስራው ሁኔታ አንድ ሰው ፋርማሲ ቤት ወይም መድኃኒት ቤት ለመክፈት ፋርማሲስት የተመረቀ ሊሆን ይችላል፣ ወይም ደግሞ ሌላ ያገለገለ ሊሆን ይችላል። አንድ ደግሞ ሌሎችም እንደዛው አስፈላጊ የሆኑ መስፈርቶችን ማሟላት ያስፈልጋል። ዝም ብሎ ብር ስላለ ብቻ መድኃኒት ቤት መክፈት አንችልም። ብር ስላለን ብቻ ሆቴል መክፈት አንችልም። ማሟላት ያለብን ነገር መጀመሪያ ቢዝነስ ከመክፈታችን በፊት ምንድነው አለን፣ ማን ነው አለን፣ እንዴት ነው የምንከፍተው የሚለውን ነገር እዚህ ላይ
ሌጋል የሆነ ነገር ለማድረግ በሰላማዊ መንገድ ለመስራት እሱንም ማሰብ ያስፈልጋል ማለት ነው። ቢዝነስ ከመክፈታችን በፊት ይሄ ስድስተኛ። ሰባተኛ ፖይንታችን ደግሞ ምንድን ነው? ሆነስት መሆን አለብን። እኛ ለራሳችን ታማኝ መሆን አለብን። ለራሳችን ታማኝ መሆን ማለት ምንድን ነው? አንዳንድ ሰው ምን ያደርጋል? ሱስ ያለበት ሰው ሊኖር ይችላል። ምክንያቱም ቢዝነስ ከፍቶ አንድ ሳምንት ሰርቶ ወይም አንድ ወር ሰርቶ ሊሰለች ይችላል። በመሰልቸት ቢዝነሱን አቁሞ ወደ ሱስ ቦታ ሊሄድ ይችላል። ወይም ደግሞ ሱስ የምንለው ለግድ ሲጋራ ማጨስ ወይም ደግሞ መጠጥ መጠጣት አይደለም። ሱስ የምንለው ምናልባት ከጓደኞቹ ጋር ማሳለፍ ሊሆን ይችላል። ምናልባት ደግሞ የተለያየ ነገር ለማክበር ቢዝነሱ ዘግቶ ሊሆን ይችላል። ስለዚህ ቢዝነስ ለመክፈት ስንል መስዋዕት ለመክፈል እንደተዘጋጀን ለራሳችን ቃል መግባትና ቃላችን መኖር አለብን። ምክንያቱም ቢዝነስ ምን ጊዜም ቢሆን ቢዝነስ ትሬት ይፈልጋል። እንዴት? ቢዝነስ አንዳንድ ጊዜ ፌለሪቲ ሊያጋጥም ይችላል። አንዳንድ ጊዜ ደግሞ ከስራ ሰዓት ውጪ ልንሰራ እንችላለን። ማታ አምሽተን መስራት ሊኖርብን ይችላል። ቅዳሜና እሑድ ወይም ደግሞ በእረፍት ሰዓት መስራት ሊኖርብን ይችላል። እረፍት ማረፍ ላይኖርብን ይችላል። እኛ ኦነር እስከሆነን ድረስ መክፈል ያለብንን መስዋዕት ለመክፈል ዝግጁ መሆን አለብን ማለት ነው። ይሄ ሰባተኛ ፖይንት ነው ማለት ነው። መክፈል ያለብንን ዝግጁነት መክፈል አለብን ማለት ነው። ስምንተኛ ፖይንታችን ምንድን ነው? ታይም ኮሚትመንት ምንድን ነው? ጊዜያችን መስጠት ተመሳሳይ ነው፣ ተቀራራቢ ነው። ጊዜያችን መስጠት አለብን። ታይማችን መስጠት አለብን። ለምንድን ነው? ለቢዝነሳችን ታይማችን መስጠት አለብን። ታይማችን እንዴት እንሰጣለን? ቁርጠኝነታችንስ ምኑ ላይ ነው? ማንኛውም ነገር ቢመጣ አሸንፋለሁ ብሎ በቃ በሙሉ ልብ መስራት ያለብን ነገር መስራት አለ። እንዴት ነው? ቢዝነስ ስንጀምር ለእያንዳንዱ ነገር ብር ከፍለን አንችልም። ምክንያቱም ብዙ ነገሮች እኛ ኦነሮች ከበር ማድረግ መቻል አለብን። ባለቤቶች እንዴት ነው ከበር የምናደርገው? አንደኛ ለምሳሌ ጽዳትም ቢሆን መስራት አለብን። አንድ ፋርማሲስት ሰው ወይም ደግሞ አንድ ባለሆቴል ሁሉም ነገር መክፈል ስለማይችል አንዳንድ ቦታ ላይ ከበር ማድረግ መቻል አለብን። በቃ ስራውን ለመስራት ዝግጁ መሆን አለበት ማለት ታይም ሰጥቶ ማንኛውም ነገር ለመስራት ዝግጁ ሆኖ በሙሉ ልብ መግባት አለበት ማለት ለስራው ታማኝ መሆን አለበት ማለት ቁርጠኛ መሆን አለበት ማለት ነው። ይሄ ነው ማለት ነው። ስምንተኛ ቁርጠኛ መሆን እንዳለበት እንደማለት ነው ለመረዳት። ዘጠነኛ ደግሞ ምንድነው? ሪስክ ቴከር መሆን አለበት። ሪስክ ወይም ዳውን ሳይድ የምንለው ሪስክ መውሰድ መቻል አለ። ሪስክ እንዴት ነው የምንወስደው? ሪስክ እንዴት ነው የምንወስደው? ሪስክ ማለት ምንድነው? ቢዝነሳችን ለምሳሌ ለ6 ወር ወይም ደግሞ ለ1 ዓመት ወይም ደግሞ ለ3 ወር ቢዝነሳችን ምን መሆን ይችላል? ትርፋማ ላይሆን ይችላል። ትርፋማ ላንሆን እንችላለን ለተወሰነ ወራቶች። ያን አስበን ከገባንበት ግን ከመጀመሪያው ካሰብንበት ግን ምንም ፌለሪቲ አጋጥመናል። ከመጀመሪያ ይሄንን ያው የተናገርኩት ፖይንቶች ሳናስብ ከገባንበት ግን በ3 ወር ውስጥ ፌለር ሊያጋጥመን ይችላል። ዲፔንድስ ፌለር ሊያጋጥመን ይችላል። ስለዚህ ይሄ ሪስክ ማኔጅ የምናደርገው ሪስክ ማቆም አይቻልም። ሪስክ መከልከል አሁን የተለያየ ነገር ሪስኮች ይኖራሉ። ሪስኩን ግን መቀነስ እንችላለን። ሪስኩን እንዴት እንቀንሳለን? መጀመሪያውኑ ቢዝነስ ስንጀምር ምን እናደርጋለን? ቢዝነስ ለመጀመር ስንል 100,000 ብር ካለ ወይም ደግሞ 1 ሚሊዮን ብር ካለ እንደ ቢዝነሳችን 70% ወይም ደግሞ 50%ን ባንክ እናስቀምጣለን። ወይም ደግሞ ለ6 ወር ማኔጅ አድርጌ ለዚህ አስቀጥላለሁ ብለን ግማሹን ማስቀመጥ አለብን። ቢዝነስ ከመጀመራችን በፊት በግማሹ ወይም ደግሞ በ25% ቢዝነሳችን መጀመር አለብን። ቢዝነሳችን መስመር እንደያዘ ትክክለኛ እንደሆነ ገቢ እያገኘን ቤት ኪራያችን ከበር እያደረገ
የሰራተኛ ደሞዝ ከበር እያደረገ በሄደን ቁጥር ቢዝነሳችን ውጤታማ እየሆነ ሲመጣ 15% ትጨምርበታለህ እያልክ ሁሉ ነገር ከበር እያደረገ ከስተመር እያገኘ ሁሉ ነገር እያደረግ ተስተካከለልህ መምጣቱ ስታውቅ 75%ቱን ቢዝነስ ላይ አድርገህ አሁንም 25%ቱን ባንክ ላይ ማስቀመጥ ትችላለህ። በዛ መሰረት ሪስኩን ማኔጅ ማድረግ ይቻላል ማለት ነው። ሪስክ ማኔጅ የማታረግ ከሆነ ግን ብትከስረው እንኳን በ100% ቢዝነስ ጀምረህ የኪራዩን እንኳን የምትከፍለው ልታጣ ትችላለህ። የሰራተኛ ደሞዝ የምትከፍል ልታጣ ትችላለህ። ያን በምታጣበት ጊዜ ደግሞ የተለያየ ማቴሪያሎች እቃዎች ልትገዛ ትችላለህ። ለዛኛ እቃ ስራ እንኳን ብታቆም ለዛኛ እቃ እንኳን ለማስቀመጥ ብር ሊያስፈልግ ይችላል። ስለዚህ ሪስኩን ወይም ደግሞ ኪሳራውን በዛ መቀነስ ይቻላል ማለት ነው። ዘጠነኛ ይሄ ነው። 10ኛ ፖይንት እና የመጨረሻ ምንድን ነው? ማንም ሰው ቀለል ያለችው ፕላን ሊኖረው ይገባል። ቀለል ያለችው ፕላን በቃ እንደዚህ ያደርጋለሁ፣ በዚህ ብር ጀምራለሁ፣ ከዛ በዚህ እንትን አደርጋለሁ፣ ሰራተኛ በዚህ ብር እቀጥራለሁ፣ ሰራተኞቹ በዚህ ይሰራሉ፣ እኔ ደግሞ እንደዚህ እሰራለሁ፣ እንደዚህ ከሆነ እንደዚህ ያደርጋለሁ ብሎ የሆነች ፕላን ቁጭ ማድረግ አለበት ማለት ነው ጠረጴዛ ላይ።